ታሪኩ ርዕስ ባልና ሚስት ነው የሚለው። ባልና ሚስት ከተጋቡ 4 ዓመታት ተቆጥረዋል። ግን ልጆችን መውለድ አልቻሉም ነበርና ወደ ሐኪም ቤት ችግሩን ለማወቅ ይሄዳሉ። አስፈላጊውን ምርመራ ማድረግ እንዳለባቸው ተነገራቸው። ወደ ቤታቸው ይመለሳሉ። የምርመራውን ውጤት ለመስማት ባል ወደ ሐኪም ቤት ቀድሞ ያመራል። ዶክተሩ ጋር ሲገባ የተነገረው ውጤት እጅጉን አሳዛኝ ነበር። ውጤቱ ባለቤቱ መውለድ አትችልም፣ መሃን ናት። ባል የሰማውን ዋጥ በማድረግ እግዚአብሔርን ያመሰግናል። ለዶክተሩም እንዲህ ይለዋል፣ ዶክተር እባክህ ባለቤቴን ይዤ እመጣለሁ፣ ግን ስትመጣ መውለድ እንደማትችል አትንገራት። ይልቁንስ እኔ መውለድ እንደማልችል አሳውቃት በማለት ለምነው ያሳምነዋል። ዶክተሩም ባል ያለውን እሺ በማለት ለሚስት ባለቤቷ መውለድ እንደማይችልና ተስፋችሁ አንድ እግዚአብሔር ብቻ መማፀን ነው ሲል ከምክር ጋር ውጤቱን ያሳውቃታል። ብዙም አልቆይም ይህ ወሬ በባልና ሚስት ቤተሰቦች ዘንድ ይሰራጫል። በዚህ መልኩ ለ5 ዓመታት ያህል ከኖሩ በኋላ ሚስት ለባል እንዲህ ትለዋለች፣ ስማ፣ ከዛሬ ጀምሮ ከሱ ጋር መኖር እንደማትችልና ዘር ፍሬዋን ልጇን ወልዳ ማየት እንደምትፈልግ ትነግረዋለች። ባል በጣም ሐዘን እየተሰማው ይህ የእግዚአብሔር ውሳኔ ነው፣ እባክሽ በእግዚአብሔር ላይ ያለሽ ተስፋ የጠነከረ ይሁን በማለት ነገሩን ለማራገብ ይሞክራል። እሷም ጥሩ፣ ይህንን ዓመት እታገሳለሁ፣ ከዛ በኋላ ግን ከኔ ጋር ትቆያለች ብለህ እንዳታስብ ትለዋለች። እሱም በእግዚአብሔር ተስፋውን አስጠግቶ ይስማማል። በዛው ዓመት ሚስት በኩላሊት በሽታ ትጠቃለች። ሐኪሞችም ግዴታ ኩላሊቷ መቀየር እንዳለባትና ካልሆነ ነገሮች ሊከብዱ እንደሚችሉ ይነግራታል። ሚስትም ይህንን ስትሰማ ወቀሳዋን በባል ላይ አጠናክራ ቀጠለች። ሰበቡ አንተው ነህ፣ ፈታኝ ኑሬ ልኑርበት ስለ እምቢ ብለህ ብላ ብዙ ወቀሰችው። በዚህ ወቅት ባል ባለቤቱን አስፈቅዶ ኩላሊት በፈቃደኝነት ለባለቤቱ የሚሰጥ ሰው ለመፈለግ ከሀገር ውጭ እንደሚሳፈር ይነግራትና ተሰናብቶ ከሆስፒታል ይወጣል። ብዙም አልቆየ፣ ከሳምንት በኋላ ይደውላል። ኩላሊት የሚሰጥ ሰው አግኝቼልሻለሁ፣ አይዞሽ በማለት ያበስራታል። አንድ የውጭ ሀገር ተወላጅ ወጣትም ያለችበት ሆስፒታል ድረስ መጥቶ ኩላሊቱን ሊሰጣት ፈቃደኛ የሆነው እሱ መሆኑን ይነግራታል። ቤተሰብ ሁሉ ተደሰተ፣ ምስጋናው ዘነበበት። ለነገሩ ኩላሊቱን የሚሰጠው
በእርግጥ ባል እንጂ ይወጣት አልነበረም። ሚስትና ቤተሰብ እንዳያውቁ የተጠቀመው ዘዴ ነበር። ባልም አስፈላጊውን የቀዶ ጥገና ከተደረገለት በኋላ ኩላሊቱንም ለሚሰጥ ይሰጥና የኩላሊቱን ዝውውር በተሳካ መልኩ ይጠናቀቃል። ብዙም አልቆየም። ሚስት ጤነኛ ሆና ከተወሰነ ወራት በኋላ የመጀመሪያ ልጇን መጽነሷን ታውቃለች። በ9ኛው ወር የመጀመሪያ ልጅ ተወለደ። ቤተሰብ ሁሉ በደስታ ተዋጠ። ይህንን ሁሉ በቀን ውለውን መዝገብ ላይ ግን ከማስፈር ባል አልተዘነጋም ነበር። በዚህ ሁኔታ ላይ ሳሉ አንድ ቀን በቤት ውስጥ ካለ ጠረጴዛ ላይ ይህንን መዝገቡን ረስቶ ጥሎት ከቤት ይወጣል። ሚስትም አንስታ ማንበብ ትጀምራለች። ያኔ ነበር እውነታው ሁሉ የተብራራላት። በለቅሶ ተዋጠች። ወዲያው ባል ጋር ደውላ ተንሰቅስቃ እውነታውን እንዳወቀች አስረዳችው። እሱም እያለቀሰ ምን ያህል እንደሚወዳት ነገራት። ታሪኩን ጸሐፊው ባልም ሚስቱ ለሱ ካላት ክብርና ከፍተኛ ውዴታ የተነሳ ከዛ ቀን ጀምሮ ቀና ብላ በሙሉ አይኗ ደፍራ እንዳላየችው በመግለጽ ለባለፋት 10 ዓመታት ብቻውን እያለቀሰ እንደነበረና እንባው ይጠርግለት የነበረ ሰው እንዳልነበረ እና ዛሬ ባለቤቱ ስታለቅስ አይዞሽ በማለት እንባዋን እንደሚያብስላት ይነገራል። አመሰግናለሁ። በትብዝት ይበልኝ። ዛሬ አንድ አጭር ሙሉ ታሪክ ይዤ መጥቻለሁ። ታሪኩ ካነበብኩት ጽሁፍ አንድ በጣም የተመቸኝ ታሪክ ይዤ ነው የመጣሁት። በጣም ደስ የሚል ታሪክ ነው። ታሪኩ እንግዲህ ስትሰሙት ከወደዳችሁም ከጠላችሁትም ያላችሁ አስተያየት ኮሜንት ላይ ጻፉልኝ። ታሪኩ